ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ሻምበል እባላለሁ። የቴክኖሎጂ ምስል እየሰራሁም እገኛለሁ። አሁን አንድ አጠር ያለች ምስል አዘጋጅቻለሁ። እንሂድ። ባለፈ እነዚህ ላይ ያሉ በተኖች ለምን ምን እንደምንጠቀምባቸው አይተን ነበር። አሁን ደግሞ ቤዚክ ፕሮፋይል ሴትአፕስ ሚል እናያለን። ይህ ምን ማለት ነው? ፕሮፋይላችን እንዴት ፎቶ እንቀይራለን፣ እንዴትን ስማችን እናስተካክላለን፣ እንዴትስ ባዮ እናቀምጣለን፣ ፎቶ ኮቨር እና ዋና ፎቶ እንዴት እናስቀምጣለን፣ ከዛ ሎኬሽናችንም ማስቀመጥ የምንችልበት። ወደ መጀመሪያው ፔጅ እንመለስና 3 ላይን አለው አይደል? ላይ ዛን እነካለን። የፕሮፋይሏ ምልክት እነካታለሁ እዚህ ጋር ማለት ነው። አሁን ፎቶ ቀይራለሁ። ቹዝ ፎቶ እያለ ነው ታችኛው። ክሊክ አደርጋለሁ። አፕሎድ ፎቶ ይላል፣ ቴክ ፎቶም ይላል። አፕሎድ እለዋለሁ። ምን ችግር የለም። አፕሎድ ስንል ከፋይላችን ማለት ነው። ቴክ ስንል ደግሞ ዝም ብለን አንስተን የምንልክበት ነው ማለት ነው። አለው ኦል እለዋለሁ ኋላ እንዳይጠይቀኝ። ከዛ የሆነ ፎቶ መርጥለታለሁ። አሁን መረጥኩለት ይህች ፎቶ ማለት ነው። ከዛ እናስተካክለዋለን እዚህ ላይ ማለት ነው። ፍሬም እንጨምርበት እንችላለን። ስለዚህ ፎቶ ማንነትና አንዳንድ የምንጽፈው ካለ ደግሞ እዚህ ጋር ልንጽፍ እንችላለን። ሌላ ፎቶ ነው የምፈልግ ነው ስንል ደግሞ እዚህ ጋር ቼንጅ ፎቶ ሚል አለ። ሶ የፈለግነው ነገር አድርገን እዚህ ጋር ያለን አማራጭ ብዙ አማራጭ አለን። እንዴት እንደምንፈልግ ነው እድት አድርገን ከዛ አፕዴት እንለዋለን። አሁን ፕሮሰሲንግ እየቀየረ ይገኛል። እዚህ ጋር የት እንደምንገኝ አድ ዩር ካረንት ሲቲ ይላል። ገብቼ ራሴ ቢያሳያችሁ ይቀለኛል፣ ምክንያቱም መስራታችን ስለማይቀር ብዬ ነው። ገብቷል። ባክግራውንዱን መቀየር ይቻላል። አሁን ኤዲት ፕሮፋይል ምትላለች ታችኛው ክሊክ እናደርጋታለን። ፕሮፋይል ፎቶ አስገብተናል አይደለ? ኮቨር ፎቶ የሚል አለ ታችኛው፣ አድ እንለዋለን። ቴክ ኦር አፕሎድ ይላል። መርጠን እናስገባለን። አፕሎድ ነው ማድረግ ፈልገው፣ አፕሎድ እለዋለሁ። ይሄ መርጫለሁ፣ አፕዴት እለዋለሁ። ቀይሮታል። ከዛ አቫተር ሚላለ፣ እሱም ቤዚክ አይደለም። አድ ሾርት ባዮ ቱ ቴል ፒፕል ሞር አባውት ዩርሰልፍ፣ ለሰዎች ጋር የምትነግራቸው ባዮ ጨምር። ስለኔ ምን ሊገልጽ ይችላል? አድ ሚላለ። አሁን አድ እለዋለሁ። ምንድነው ባዮ የምጨምርበት? አሁን የሆነ ባዮ የራሴ ይገልጽልኛል ብዬ የሚያስበው ጽፋለሁ። እናንተም የፈለጋችሁ እስከ ሞታ አንድ ካራክተር ማለት ፊደሎች ላይ አግብተን መጻፍ እንችላለን ማለት ነው። ለምሳሌ አይ ኦልዌይስ ወርክ ሃርድ ብዬዋለሁ። ይሄ የራሴ አስተያየት ነው፣ እኔ የጻፍኩት ነው ማለት ነው። ከዛ ሴፍ የምትላለች ታች፣ እሷ እነካታለሁ። አሁን አይ ኦልዌይስ ወርክ ሃርድ ሚል የኔ ባዮ ነው። ወረድ ስንል ደግሞ ካረንት ሲቲ፣ ወርክ ፕሌስ፣ ስኩል፣ ሆም ታውን፣ ሪሌሽንሽፕ ስታተስ ማለት ሲንግል ነህ ባለትዳር ነህ ሚል ማለት ነው። ከዛ እነዚህ ደግሞ መምላት ይችላል። ኢንትሮ መጀመሪያ ፔጃችን ላይ ስንወጣ ማለት ነው። አድ እለዋለሁ። እሺ የፈለግንበት መሙላት እንችላለን እዚህ ላይ ማለት ነው። ለምሳሌ እኔ አንድ ሞልቼ ላሳያችሁ። አድ ኮሌጅ ይላል። አድ ኮሌጅ ልበለው። አሁን ሰርች ላደርግ። ለምሳሌ እኔ አድግራት ዩኒቨርሲቲ ነው የምማረው። አድግራት ዩኒቨርሲቲ ልበለው። አድግራት ዩኒቨርሲቲ ለዋለሁ። ከዛ ሰርች ባሯ ነካታለሁ። አድግራት ዩኒቨርሲቲ ሁለት አምጥቶልኛል። አድግራት ዩኒቨርሲቲ እና ስቱደንት አት አድግራት ዩኒቨርሲቲ። አሁን ስቱደንት አት አድግራት ዩኒቨርሲቲ ለዋለሁ። አይታችሁታል? ይሄ ዲቴይል አመጣው። ሃይ ስኩል፣ ግራጁዌት ስኩል አማራጭ ይመጣል። ግራጁዌት የገባሁበት ምትወጣበት እዚህ ላይ አት አድግራት ዩኒቨርሲቲ ስቱደንት አት አድግራት ዩኒቨርሲቲ ብየዋለሁ። ዲስክሪፕሽን ስለ አድግራት ዩኒቨርሲቲ የሚሆን ስለዛ ዲስክሪፕሽን እጽፋለሁ። ኮሌጅም ቼንጅ ማድረግ እችላለሁ፣ ምን ኮሌጅ እንደሚማር ማለት ነው። ግራጁዌትድ ከተመረቅኩም እዛ ላይ መቼ እንደገባህና መቼ እንደምወጣ መሙላት እችላለሁ። ካልሆነ ደግሞ በቃ አድግራት ዩኒቨርሲቲ እንደምማር ገለጽኩ። አሁን ሴቭ አደርጋለሁ። ምንም ችግር የለበትም። አድግራት ዩኒቨርሲቲ በቂ ነው ለኔ ካልኩ
አፕዴት ቪድ ይላል። ሸር ዚስ ሞመንት አዝ ላይፍ ኢቨንት ይላል። ከፈለጉ ሸር ረዋለሁ እዚህ ምክንያቱም ይሄ አዲግራት መሆኔ ማለት ስቱደንት አት አዲግራት ዩኒቨርሲቲ ላይ መጥተዋል ማለት ነው። ሌሎቹም እንደዛ አድርጋችሁ መሙላት ትችላላችሁ ማለት ነው። አሁን ሴቭ እለዋለሁ። ሴቭ አድርጌዋለሁ። ለእኛ ምን መጥቷል? ስቱደንት አት አዲግራት ዩኒቨርሲቲ የሚል መጥቷል። ሌሎቹ ደግሞ የምትገኙበት ከተማ፣ ሪሌሽንሺፓችሁ፣ የምትሰሩበት ስራ፣ የምትኖሩበት ከተማ መሙላት ትችላላችሁ ማለት ነው። እንደዛ ከዛ እንመለስ አንዴና አሁን አይታችሁታል። እዚህ ጋር አለ ሻምበል ኢትዮጵያን ይላል። ፎቶም ተቀይረዋል። ባክግራውንድ ፎቶም ተቀይረዋል። አይ ኦልዌይስ ወርክ ሃርድ የሚል ዲስክሪፕሽንም አለ። ይሄ ጨርሼ ሞልቼ ማለት አይደለም። ዋናዎቹ ነው ያሳየኋችሁ እንጂ አድ ሞር ቱ ዩር ፕሮፋይል የሚላለ ብዙ ነገር መጨመር እንችላለን ነው። ስለዚህ ዋናዎቹ እነዚህ ናቸው። ቀስ እያላችሁ ደግሞ በደንብ እያያችሁ መጻፍ ትችላላችሁ ማለት ነው። ምስሉን ከተመቻችሁ ላይክ፣ ወንድሜ እህቴ ጓደኛዬን ሊያልፋችሁ አይገባም ካላችሁ ሼር፣ ለቀጣይ ካንተ የምንለቀቁ ምስሎች መከታተል እፈልጋለሁ ካላችሁ ደግሞ በሰዓቱ እንድደርሳችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ስላያችሁልን አመሰግናለሁ።